ሰላም ለእናንተ የኔ ፕሮግራማችን ተከታታዮች ይህ የመዳን ቀን የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው እንደምከርማችኋል እግዚአብሔር የተመሰገነ ይሁን የወንድማችን የፓስተር ለማ አሰፋ ሶስተኛ ክፍል ምስክርነት ደግሞ ዛሬ ዘንላችሁ ቀርበናል እስከ መጨረሻው ድረስ ተከታተሉ ጌታ ይባርካችሁ ፓስተር እንኳን በሰላም ወደዚህ ስፍራ መጣ እንኳን በሰላም ቆያችሁ እንግዲህ በብዙ ነገር ውስጥ እያለፍክ እንዳለ በብዙ መከራ ውስጥ ቻሌንጅ ውስጥ እግዚአብሔር እንዴት ያሳለፈ እንደነበረ ባለፉት ሁለት ተከታታይ ፕሮግራሞች ሰምተናል አሁን ደግሞ እስኪ ሶስተኛው ክፍል ተጀምረልናል እና እዛ ከገባን በኋላ ቸርች ከውጪ ባይብል ያመጣች ያበረታታችን ትልቅ የቸርች ስራ መስራት ጀመረ እንደዛ ከተጀመረ በኋላ የተወሰነ ጊዜ ከሄድን በኋላ ምስክርነቶች አሉ ምኖች አሉ እነኛ ነገሮች ውስጥ እኔም እዛ ገባሁኝ ጸሎት ቲም ላይ ኳየር ላይና የምስክርነት እንትን ላይ ነው የኔ ቲም የነበረው ሻምበል ምስጋናው እንደ የሚባል በጣም ወዳጄ ነው እግዚአብሔር ነገር ያከታተለው ልጅ ነው አሁንም ጥሩ የመንፈሳዊ ነገር ያለው ልጅ ነው ከነ እንደዚህ ቲም ላይ ሆነን እግዚአብሔር መልእክት ያመጣ ነበር ስብከቱ ተጀመረ ገና የግምገማ ነገር ላይ ሳይገባ በፊት ኦሬዲ ይሄ የተዋረደን ህዝብ እግዚአብሔር ወንጌል ተስል ሰው መግረፍ ጀመረ አሁን እግዚአብሔር ፊት የሚወድቅበት ልቡ ቲቢቱ ኩራቱ እንደገና ደግሞ ያደረገው ክፋት ሁሉ ንስሐ የሚገባበት አትሞስፌር ተፈጠረ እግዚአብሔር በዚህ በኩል ሊሰራ ጀመረ በየንትኑ በየካምፑ ወደ 20 ሺህ መኮንን የገባው የተለያየ ካምፓስ ላይ ነው ያሉት ሜዳ ላይ መሰበክ ተጀመረ ሜዳ ላይ መሰበክ ሲጀምር ሰይጣን አነሳሳ ነገር ኦነግ በጫካንት አሁን ካድሬዎቹ እንዲ ቢሉት ነው የምላስ ገበራቸውን ቀይረው ኢሚዲየትሊ ወዲያው ከነሱ ጋራ ኢህአዴግ የራሱ አቋም አለው ግን ለጊዜው ወሬ ለማውጣጣት አንዱን ባንዱ ለማውጣጣት የሚያደርገው እነሱ ወሬ አቀባይ ሆነው ግንባር ተቀበሉ ወይ ደግሞ ሞገስ ያገኙ መስሏቸው አተራመሱት የደርግ ካድሬዎች ማለት ነው ከዛ ይሄንን አዘጋጃጅተው የከሰሱም እነሱ ናቸው ኦነጎችን ብለው እዚህ ሰፖርት የሚያደርጉ ናቸው እነዚህ ፔንቲዎች በለው በቃ ሌላ ነገር ነው በግሌና እንኳን ቴፕና እንትን ይዤ ነው የገባሁት ወደ 40 ሰው ያድራኛ ምናድበትና ተደራራቢ ያልጋ ላይ እነሱ ዘፈን ይከፍታሉ አንድ ከላይ የሚተኛ ነው ሻምበል ታደሰ የሚባል የጌታ በጣም ጠንካራ ልጅ ነበር ይሄ ሁሉ በቃ ረብሻ ነበር እኛን ሁሉ ወጥተው ያስወጋሉ ግን እነኛ የራሳቸው አቋም አላቸው ከዛ ታሰርን እዛ ከሜዳ እንደገና ታፍሰን ታሰርን እንዴት እንደዚህ ታረጋላችሁ እንደዚህ የምትሆኑት ትላንትና ስትገል የነበረ አሁን አልፈ ጴንጤውረት መሸሸጊያ እንደዛ ተው ነበር ይሄንን ፍንጭ ብቻ ከኢህአዴጎቹ አገኙ ካድሬዎቹ በቃ አሳዳጆቹ ነኛ ሰይጣን ተጠቀመባቸው ወንጌል እነሱን ንስሐ እንደመግባት እንደገና ሌላ ምዕራፍ እንዲጫወቱ ዲያብሎስ ተጠቀመባቸው ታስር የተወሰነ ጊዜ ከዛ በኋላ እነኛ የአዲስ እንትን ያሉትን አስፈራርተው እውነትም ገና ያስተማርን ይያለ ገና እየሰበክን ይያለ ምንም ሳይኖራቸው እንዴት ኮንፍሮንት ያርጉ ማድረግ አልቻሉም ወዲያው ዳይቨርት አደረጉ በታተናቸው እኛ ደግሞ አገልጋዮችና እንትን ያለው ኮንፍሮንት አደረግናቸው በቃ አንተ የፈለከው ነገር ልትወስዳለህ እግዚአብሔርና አንተ ሐሳባችሁ የተለየ ነው ለጊዜው እኛ ላይ የተነሱ ይመስሉ አቋማችን አይተው እኛን ለቀቁ አገልጋይ በሙሉ ተለቀቀ ሌሎችንም የተወሰነ ነገር ያስፈራቶ ለቀቋቸው በዛው ደግሞ በጣም እጃቸው ላይ ደም የተለያየ ክፉ ነገር አለባቸው የሚበሉትን ደግሞ በዛው ሌላ ጋር ወሰዷቸው የት እንደወሰዷቸው ባናቀም እንደዛ አይነት ሁኔታ ውስጥ ሆኖ ምን ተፈጠረ ዲስከሽን ተፈጠረ በየካምፑ 20 ሺህ ይሄ የዲስከሽን ኢሹ ሆነ እንዲያርገው በቃ መጨረሻ ላይ እኔ ካምፕ ላይ የተፈጠረ ትልቅ ነገር አለ the ካምፑን የሆነ 20 ሺህ መኮንን ያነጋገረ ነገር እንዳልኩሽ ቦልዲ ነው እናገር ለምን እግዚአብሔር ነገር ላይ እውነቱን እንትን ካልኩ ማንንም አልፈራም በቃ ይሄ ነገር እግዚአብሔር ውስጥ ያስቀምጣል እኔና ታደሰ ያልኩሽ ያለንበት እንትን ነው ሌሎች ተደብቀው ያሉም አሉ አያሌዎች ሌሎች ስንሰባሰብ እንጂ በየእንትኑ የተለያየ ቦታ ላይ ነው እንትን ምንለው ስብሰባ ጊዜ በቀደም እንዲ እነሱ
ስንት ሲገሉ የኖሩትን አሁን እግዚአብሔር ይቅር ይላል ብላችሁ እንደዛ የምታደርጉ ብሎ ኢሹ አነሳ። እሺ እዚህ ላይ ነው። እዛ ካድሬዎቹ አሉ በቃ ጨፈጨፈ። በተለይ እኔን እዚህ ጋር ዝማሬ ስለማዘምር ይሄን ለማድረግ ተተጓጉ በቃ አሉን፣ ደበደቡ። በቃ እኔ ተናግሬ ነበር ስንያዝም፣ ሌሎችም ተናግረው እኔም ተናግሬ ነበር። አንተ እኮ ምንም ብትል እግዚአብሔር እኮ ይቅር ይላቸዋል፣ ኃጢአታቸውን ንስሐ እንዲገቡ ነው እግዚአብሔር ይናል። ለምን ትነኩ ለምን ታስሯቸዋለህ ብለን ከተጋፍተናል እዛም ላይና ያንን ኢሹ አንስቶ እዛ ጋር መናገር ተጀመረ። እጄን አነሳው። እግዚአብሔር የእግዚአብሔር ሐሳብና የሰው ሐሳብ ሰማይና ምድር ያህል የተለያየ ነው። ስለዚህ እናንተ የምታስቡት መንገድና እግዚአብሔር የሚያስበው መንገድ ሌላ ነው። አሁን መንግስቱ እንኳን አልኩኝ በቃ መንግስቱ እንኳን ቢመጣ እናንተ መንግስቱን ቢመጣ ዘልዝላችሁ ልትወርዱ ነው የምትፈልጉት። ለምን ከሰራው ስራ የተነሳ እናንተ መታችሁ እዚህ ጋር አርዳችሁት ብትዘለዝሉት እንኳን እግዚአብሔር በከልብ ንስሐ ከገባ እግዚአብሔር መንግስተ ሰማያት ያስገባዋል። ያን ቃል ካፌ ሳወጣ ጮታበት መንግስተ ሰማያት ይገባል ይላል እንዴ? ይሄ በቃ አዎ ይገባል። ነቃ ወዲያው ይዞኝ ወጣ። ያቃ ይችላል ሰው አለቀላት ተባለ። ከዛ ይዞኝ ሲወጣ ከኋላ እንትን እያሉ እንዲህ የሚያደርግ ብለው ይነግሩታል። እንዳንተኛ እያደረገ እንዲህ የጴንጤ እንትን እያደረገ ያስጨ ረባሽ ነው ምናምን ብለው በቃ ያሉት ነገር ከኋላ ይነግሩታል። ይዞኝ ሄደ ከካምፓችን አለፍ ስናልፍ ሰፊ ሜዳ አለ። ሜዳውን አቋርጦ መሀከል ላይ ጠየቀኝ። አትቀይርም ሐሳብን? አልቀይርም። እኔ እኮ የማምነው እግዚአብሔርን አልቀይርም አልኩ። እንደገና መሀከል ላይ ሄዶ አስቆመኝና ሐሳብን አትቀይርም? አልቀይርም። አለምን እንዳልከ ነው መንግስተ ሰማያት አይገባም ይገባል። አይገባም ለምን ይገባል አልክ? መንግስቱ ቢመጣ እግዚአብሔር ይቅር ይለዋል፣ መንግስተ ሰማያት ይገባ ይችላል ብላል። አይገባም ብላ አስተምር ነው። እግዚአብሔር ይቅር አይለውም፣ እንደዚህ ያደመኛ ይቅር አይለውም በል ነው ይለኝ አልልም። በእግዚአብሔር አሰራር ነው። አንተ ሐሳብ የተለየ ነው። አንተ ስጋውን ነው የምታገኘው፣ መንፈሱን ልታገኘው አትችልም። ይሄን ካልተረዳ ያንተ ጉዳይ ነው። ደግሞ አንድ አመት ስለሆነ የሰራት በምንም ነገር አልተነካካውም። በዛም ውስጥ በጽድቅ ነው ያለፍኩት። ምንም የሚያሰጋኝ ነገር የለም። ዶክመንት ፈትሾም ብሎ ወይን እንዲያረጋኛ የሚለው ነገር የለም። ሶስተኛ ጊዜ ጠየቀኝና መጨረሻ ላይ ይዞኝ ሄዶ ቤቱ አስገባኝ። የማደሪያ ቤቶች ያላቸው እነኚህ መሪዎቹ ማለት ነው። ለስላሳ ሚልና ከፍቶ ሰጠኝ። ምንድነው ብዬ ተናልኩ። ጠጣ አለኝ። ብስኩትም አመጣ። ጠጣ ይዟል። ጠጣለሁ እሺ አልኩት። እኔም እኮ የኔ እንደዚህ አይነት እህቶች አሉኝ አለ። በዚህ የሚያምኑ እህቶች አሉኝ። አቋምን ላረጋግጥ ነው። እነኚህ ይሄን የሚያደርጉት ተናገረ። በቃ እነኚህ እንዲህ የሚሉት ትላንት ዘነበው እዚህ የሚሉት አቋም የለሾች ናቸው። አቋም ስላለ ደስ ብሎኛል አለ። ኦኬ ነው የምትለው ብዬ ከዛ በኋላ ችግር ነገር እኛ ለሃይማኖት ነጻነትም ጭምር ነው የመጣ ነው አለ። ነገርኩት። በቃ ዝማሬ እንትን እነሱ ቀድሞ ነግረው ስለነበር ያን ደገምኩለት። እነሱ ዘፈን በየአቅጣጫው ያጮሃሉ። እኔ ግን ልጸልይና ትንሽ ስከፍቱሉ ሊደባደቡ ይነሳሉ። ይሄ ታዲያ ለዚህ አይነት ህይወት ነው ወይ? ይሄ ነው እና የእግዚአብሔርን ሐሳብ ደግሞ እንዲሆነ እውነተኛ ነገር ሰው የማምነው የኖርኩበት ስለሆነ ከዚህ ውጪ ሌላ ምልህ ነገር የለም አልኩት። አቆይቶኝ በጫውቶም ብሎ ይዞኝ ሲመጣ ገደለው ያሉት ሰው ምንም አልሆነም። እኛ ክፍል 40 የሚያድሩትን ሰበሰበ። እዚህ የሚያድሩትን ብቻ ጥሩ አለ። አስጠነቀቃቸው። ሁለተኛ ትነኩና እግዚአብሔር ነገር ነው። በዛ ሁኔታ ውስጥ አሳልፈን በኋላ ስደት መጣ። መስበክ ቀረ። ከዛ በኋላ ስደት መጣ። ማንም በምንም ቦታ እንዳይሰበሰብ ተባለ። ወደ 1400 ከዛም በላይ የሚሆኑ የዳኑት እንዴት አድርገን እናስተምራቸው? በኋላ እግዚአብሔር ዘዴ ሰጠን። 5 ያደረግን እኔ 30ውን ኃላፊ ከሆንኩኝ 6 ቲም አቋቁሜ ኢንስትራክሽን ሰጣለሁ እና ሜዳ ላይ በቃል አጥንተው ዋና ፓርቶችን አጥንተው በቃል አጥንተው እንዲህ ሜዳ ላይ ግሩፕ ሰርተው ዝም ብሎ እንደሚጫወተው ነው። በዛ እያስተማርን እየቀጠልን ብዙዎች ተበትነው ወደ እንትን ገቡ። ጥቂቶቹን አገኘን። እንደዛ ሆነን እያለ ወደ 8 ወር ሊሞላን ስል ጌታ በሌላ መንገድ መጣ። መንፈስ ቅዱስ አሁን ሞላቸዋለሁ አለን። ይሄንን ወንድም ወርቃፈራው ኮሎኔል ወርቃፈራው ኮሎኔል ነው አየር ኃይል ውስጥ አለ። አሁን ቴክኒሻን ነው። ወርቃፈራው ኒቶ እና
ወንድም መሰለ ከበሮ ይመታ ልጅ መሰለ የሚባል በተለያዩ ቸርቾች ቀኝ ያለ 100 አለቃ ነው። ከበሮ መምታት ይወዳል። በእነሱ በኩል መንፈስ ቅዱስ በተለያዩ ቦታ ባሉበት አንዳቸው እንዲፈልጉ ምልክት ሰጣቸው። ተገናኙ። እግዚአብሔር የሰጣቸው መልእክት ተመሳሳይ ነበረ። አሁን መንፈስ ቅዱስ እሞላለሁ ጸልዩ ተባለ። ከዛ በኋላ ይሄንን ለማድረግ መጀመሪያ ስለ መንፈስ ቅዱስ ማስተማር አለብን። ስለዚህ ማስተማሪያ ቦታ እያጣን የሆነ ቦታ ወጣ እያልን እያስተማርናቸው የኔ ግሩፕ ዛሬ ከ30ው 7ቱ የሚሞሉ ከሆነ አስተምሬ አዘጋጅቼ ይዤ ሲሄድ ይጸለይላቸዋል። ሁለቱ በሚጸልዩት በምሪታቸው ይጸልዩ ሪሊ መንፈስ ቅዱስ ሪሊ የሆነ ነገር ሲያረጋየን እና ካምፕስ ጠጋ ብለን ድምጽ ስለሚሰማ መተው ሊያስሩን ሁሉ ሲያስቡ በኋላ ሐሳብ ቀየረ። ሰንበሌጥ በጣም እንትን ነው ውስጡ አዞ ማለት ዘንዶ አለ፣ ነብር አለ፣ አንበሳ አለ። በሰንበሌጥ ሰዓት ላይ እንደዛ ነው የሚሆነው። ታህሳስ አካባቢ ነው እና ይሄን እኛ አናውቅም። ድምፁ እንዳይሰማ ብለን ግን ወደ ውስጥ መግባት አለብን፣ ርቀን መሄድ አለብን። ሰንበሌጡ እየከፈትን ርቀን በሄድን ቁጥር አውሬው መካከል ነው የምንገባው። እንደዛ እያደረግን ጸልየን እትስል ሌላው የባክ ያደረገው ሁሉ እየሮጠ እየመጣ ፋይናሊ 1400 ያህል ሰዎች ካመኑት ውስጥ አብዛኛው ተሞልቶ ነው ወይ መንፈስ ቅዱስ ተሞልቶ ጨረሰን ሄደን ታህሳስ 8 ነው እንደዛ አካባቢ ላይ ከ8 ወር በኋላ ወጣን። ዛሬ ብዙ አገልጋዮች የዛን ጊዜ የተነኩ አገልጋዮች ናቸው። እዛ ብዙ አገል ላይ አሉ ተበትነው ከሄዱ በኋላ ከወጣም በኋላ ወዲያው አዞ ማለት ዘንዶና እንትን ካምፕ ድረስ መጥቶ ሰዎችና እንደተተናኮለ ሰማን። እኛ ውስጥ ገብተን በቃ ቴስቲሞኒ በጣም የጌታን ነገር ጌታ እንዴት እንደረዳን አየን። በቃ በዛ ሁኔታ ወጥተን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ሌላ ምዕራፍ ውስጥ መግቢያ ሆነ። መንፈሳዊ ነገር የተነቃቅቷል። ወደ ሙሉ ወንጌል ነው ሄጄ መንፈስ ቅዱስን ማነሳሳት ስለፈለኩኝ እዛ ነው አባል የሆንኩት። እንደገና ትምህርቶችን ሰጡን። እዛ ታቀፍኩኝ። ስራም ጀመርኩ። ከአዲሱ ኢህአዴግ ጋራ ስራ ጀመርኩኝ። በዛ ሁኔታ ነው እዛ ድረስ የደረስኩት። ከጦል ላይ በዛ ሁኔታ እግዚአብሔር በክብር እንደዛ ተንከባክቦን ስራ ሰርቶን ትቼ እወጣለሁ ያልኩትን ሰውዬ አትወጣም ብሎ ስራ ሰርቶኝ እኔንም ሰርቶኝ በተለየ ሁኔታ ወደ አዲስ አበባ ከእስር ከኮንሰንትሬሽን ላገር ወጣን። እንግዲህ ሌሎች ምዕራፎች አሉ። እግዚአብሔር ወደዚህ ነገር ላይ አደረሰን እላለሁ። አሜን አሜን አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይመስገን። ከጦል ላይ ከወጣው በኋላ ወዲያው መከላከያ ከኢህአዴግ ጋር መስራት ጀመርኩኝ። እዛ ጋር ሆነን መከላከያ ሰራዊትን እዛ የነበሩትን በማሰባሰብ ከዛም በኋላ ወንጌል መከላከያ ሰራዊትም ውስጥ እንዲበዛ ለማድረግ ፌሎሺፕ ማቋቋም ጀመርን ከአየር ኃይል ወገኖች ጋርና ከሌሎችም መከላከያ ባሉት ጋራ ተመልሰው ስራ ላይ ከተመለሱት ጋር ሆነን ይሄን ማድረግ ጀመርን። ከዛ እንደጀመርን እኔም ጸሐፊ ሆኜ ጀምረን ነበረ። ጥቂት እንደቆየን በተኑን። ያው የተለያየ ቦታ ስንበተን መቀጠል አልቻለም። ለጊዜው እኔ ናዝሬት ሄድኩኝ። ከናዝሬት በኋላ እንደገና በእግዚአብሔር እርዳታ ወደ አዲስ አበባ መጣሁ። አዲስ አበባ ሲመጣ ሪፈራል ጋራዥ የሚባል ከጥይት ፋብሪካ ወረድ ብሎ ትልቅ የድሮ እደላና ጥገና ስቶርና ክፍል አለ። እዛ ጋር ተመደብኩኝ። እዛ እንግዲህ በቢሊየን የሚቆጠር ቋሚ እቃዎችም የተንቀሳቃሽ ማለት የስፔር ፓርቶችም ላይ ነው ኃላፊነት የሎጂስቲክ ኃላፊነት ላይ እንድሰራ የተመደብኩት። እዛ ጋር ያለው ወደዛ ስራ ከጀመርኩ በኋላ መንፈሳዊ ነገሬ ለማነቃቃት ጀመርኩኝ። እነ ፓስተር ቤንጃሚን ይባሉ ሰው የሚያስተምሩ ነበር። እሳቸው ጋር መከታተል ጀመርኩኝ። የዊነርስ እንትንም ገና እንደጀመረ ነው። ፓስተር ቱንጂ የሚባል ፓስተር ነው። ቲቺንጎችን ያስተምር ነበር። እዛም ጋር ካፈል ነበር። እንደገና ደግሞ ኮሎኔል ተሰማ አባደራሽ የሚባሉ ትልቅ ባለውለታ ናቸው። የስራን ኤቲክስ ጽድቅን እንዴት መኖር ሰዓትን መስረቅ እንኳን ሌብነት እንደሆነ እስኪቀር በጣም ትልቅ በህይወታችን ላይ ትልቅ ነገር አድርገዋል።
እዛ ነው እነስማቸውንም የተገናኘ ነው እና አልማዝንም እዛ ነው የተገናኘ ነው። ዊነር ከሜዲ በፊት ነው የእሳቸው ትምህርት ህይወቴን ያገባሁትም እነሱ ጋር ነው፣ እዛ ጋር ነው ያገባሁት። ያው 25ኛ ዓመቴን ይዣለሁ ከተጋባን። ሚስቴም ተናጣቂ ናት። የመንፈስ ኳሊቲውን አይቼ ነው እሷንም ወደ ህይወቴ እግዚአብሔር ያመጣት እና በዛ ሁኔታ ውስጥ እንደዛ ሆኜ ሪቫይቭ እያረኩ እያለሁ ጽድቅን እየኖርኩ እያለሁ ግን ሌላ ቻሌንጅ እንደመና ጽድቅን ለመኖር ስፔር ፓርትና የተለያዩ ፋይናንሻል ፍሰቶች በሚፈሱበት ቦታ ላይ ራይት ስታንዲንግ ጊዜሽ መቆየት አስቸጋሪ ነው። እዚህም በዛም የተለያዩ የማምታታት ነገሮች ይኖራሉ። በመላወጫ ላይ በተለያዩ በግዢ ላይ በምን ላይ አንዴ የግዢ ስራ ላይ አስገቡኝ። የግዢ ስራ የሚገቡ ሰዎች ዊዝን ዊክ መኪና ይገዛሉ። እኔ ፕሮፎርማ ራሱ ከአንድ ሰው 2 ፕሮፎርማ አልቀበልም። 5ቱንም አዘጋጅቶ ሲሰጠኝ አልፈልግም። አንድ ሻይ ሲጋብዘኝ ደሞዝ ይበቃ ይላል። እኔ ክርስቲያን ነኝ፣ ጴንጤ ነኝ። ደሞዝ ይበቃ ይላል እግዚአብሔር ቃል፣ አልፈልግም። ስለዚህ ከዛ በኋላ የሚከተለውን ስለማቅ ለካ ከኋላ ይከታተሉኝ ነበር። ከዛ ተነስተው ወደ 1 ዓመትም አልሰራሁም። ይሄ ሰው ያላሰራልን ብለው ትርመስምሳቸው ወጣ። እዛም ያሉት ሌሎችም። ከዛ በዛ ሁኔታ ውስጥ ትንካልኩ በኋላ ያንን ለሌላ ሰው ሰጥተው እኔን ሌላ ከፍ ያለ ኃላፊነት ላይ ሾሙኝ። ማዕረጉ ግን አያድግም፣ ያው ስቴብል ነው። ብዙ ሪዘኖች አሉና እና ስፔር ፓርቱ ላይ ምኑ ላይ ማስተር ቁልፍ ተከፍቶ ይሰረቃል። ይሄ ሲሆን እንደገና ደግሞ ሰዓት እንዳያረፍቱ ንዝላል እንዳሆኑ ኮንትሮል አደርጋለሁ። ራይት ስታንዲንግ እዛ ጋር በጽድቅ መኖርን አደርጋለሁ። ግን መጠማመን ነው። አንደኛ የቀድሞ ሰራዊት የሚለው ሴንስ አለ። ብዙ ፍጭቶች ነበሩ። ምንም ምን ሳልፈራ ስራዬን ከሰራሁኝ ትክክለኛው ስራ ደግሞ እንዲሰራ ቻሌንጅ ማድረጌን አልቀርም። ይሄንን ነገር አይወዱትም እነሱ። ተሽቆጥተሽ በቃ አጉብደሽ እንድትሄጂ ነው። በተለይ ከህዋት ታግለው የመጡት ይሄንን ተናግሉ ማለት ከኢህአዴግ ታግለው የመጡት ይሄን አይፈልጉም ነበረ። በዛ ሁኔታ ውስጥ በዛ ፍጭት ውስጥ አለፍን። እንደዛ ሆኖ እያለ የባድመ ጦርነት መጣ። እንግዲህ እግዚአብሔር ከሙሉ ወንጌል ውስጥ ሆኜ 10 ዓመታት ነው የቆየሁት። ወደ ዊነር ከመሄዴ በፊት ሙሉ ወንጌል ውስጥ ሆኜ አውጣለሁ እዚህ አትቆይም ብሎኛል። ስራ አትቀጥልም ብሎኛል። ጊዜያዊ ነው ትራንዚሽን ፔሪየድ ነው ብሎኛል። ያንን ሲጠብቅ እንደውም በረሃ መሄድ ጀመረ ሆነ። ባድመ ሲመጣ ኖርማሊ መሄድ አልነበረብኝም። ምክንያቱም በቢሊየን የሚቆጠር በሰነድ ያልሽው ነገር ሳታሰኪቢ ኦቨርናይት ትለሽ አትሄጂም። ይሄ ደግሞ ኦልሬዲ የፈለገው ማንም ምንም እንዲያደርግ ይከፍታል። የሰነድ ስራ ሌጋል አሰራ አይደለም። ይሄ የሆነው ፐርፐዝ ነው። እንዲላክ የተደረጉት ሊላክ ስለሚገባ ነው። ገና የመጀመሪያ ሮው ላይ ነው የሄዱት። የጥገና ቲም ሲሄድ እደላውም አብሮ ሲሄድ ኤኒባዲ ሪፕሬዘንት ያደርጋል። አንድ ኦፊሰር ይሄን ትልቅ ኃላፊነት የያዘው አይሄድም። በዚህ የጦርነት ግርግር ውስጥ መደረግ የሚገባውን ለማድረግ እንዲመች ነው። ሰነዶች ስፔር ፓርት ማለት ነው። ወደ 6 መጋዘኖች አሉ። በጣም ትልልቅ ከኃይለ ሥላሴ ጀምሮ ያሉ ስፔር ፓርቶች ሁሉ አሉ። ማሽነሪዎች አሉ። ኤቭሪቲንግ አለ እዛ። የመከላከያ የሚኒስትሮች መኪና ሁሉ እዛ ነው የሚሰሩት። ሴክሬታሪ ነው ሞይንኮ ማይሰሩ መኪናዎች እዛ ነው የሚሰሩት። የካሽ ፍሰት አለ። እነኚህ ነገር ላይ የኔ ኮንትሪቢዩሽን ስላለ ኮንትሮል ማኔጅ የማድረግ ከዚህ አውት ለማድረግ ነው ማርጂናላይዝ ለማድረግ ነው የተደረገው። ከሄድኩኝ በኋላ ወደ ባድመ እንደደረስን እግዚአብሔር በዛ ሁኔታ ውስጥ ይጠብቀን ነበር። ዛላምበሳ ከበደሳችን በፊት አዲግራት ላይ በዛ በኩል ዛላምበሳ ተራራውን ለማያዝ ስንሄድ የነበረው እኔ በቃ ይሄን ነገር የህይወቴን ነገር እንዴት ነው ብዬ ጌታን ጠይቄዋለሁ። ፓስተር አቢ ጋር ሄጄ አማከርኩኝ። ፓስተር ቶማስ ጋር ሄጄ አማከርኩኝ። ጥሩ ፕሮፌት ንግር እግዚአብሔር ሊሰራ ያለውን ነገር ስፔሲፊክ ነገር የነገረኝ ወደ ምድረ በዳ ወስዳታለሁ አባበላታለሁ። ፓስተር አቢ እንደውም እንትን የሚለውን ትቶ ነው የሚሄድበትን ፕሮግራሙን ትቶ 7 ሰዓት ላይ ያለን ፕሮግራም ትቶ ቤቱ ድረስ ሄጄ ይሄን የመከረኝ ፓስተር ቶማስ ምትኩም የእግዚአብሔር ሰው ቶማስ ምትኩም እንደዚሁ ተናገረኝ። ከሄድኩ በኋላ ያ ህይወቴ የበለጠ የተነካካ ሄድኩኝ እንጂ ዳውን ግሬድ አላረኩም። እግዚአብሔር ፐርፐዝ እንዳለው ስለማቅ ከሄድኩ በኋላ የመጀመሪያ ሳይን እግዚአብሔር ሰጠኝ። ዕዳጋ ሐሙስ የሚባል ቦታ ላይ አርፈን እያለ ሆቴል አድረን እያለ የሞተ ሰው 8 ሰዓት ላይ ሲንጫጩ የሞተ ሰው ጸለይን። ደሙን ይዤ ነበረ። የጌታ እራት ወስድ ነበረ። ደሙን ቅባት ዘይትም ይዤ ነበር። ይሄንን አደረኩኝ። ይህ ሰው ተሻለው። ከዛ ጠዋት ተራምዶ በራሱ ሞተ ተብሎ
የተባለ ማለት አሁን ለኔ ይሄ ኮንፈርሜሽን እንደሆነ ነገር እዛም ስራ እንዳለ አጋንንት የያዛቸው እዛም ሜዳ ላይ እንደማስፈልግ ነው የነገረኝ። ሄድን ስንሄድ መናገር ጀመርኩ። እኔ ያለሁበት አይፋ አለ አንዳችሁም አትሞቱም ይተኮሳል ከዛላምበሳ ተራራው ገማለው ምናምን ከዛ ተራራ መድፉ ይተኮሳል የሻቢዎች ማለት ነው ይነጣጠራል ይተኮሳል የሚመቱ መኪናዎች አሉ እንትን የሚሉ መኪናዎች አሉ እኛም እየገባን ነው ቶሎ ሮጠን እንትኑ ጋር ለመድረስ ተራራው ጥግ ለመድረስ የኛ መኪና ምንም አይሆንም አንዳችንም አንሞትም እኔ ስላለው እግዚአብሔር ወክዬ ስላለው አንዳች ይስቃሉ እነሱ እንደዛ እያሉ ግን መኪናዎች ተመቱ ብዙዎች ተመቱ ከተመቱ መኪናዎችም እኛ ላይ ያረፈ ነገር አልነበረ ካሁን አሁን አንድ ይሆናል ብለን ስንሰጋ ማለት ነው እነዚህ ነገሮች አቴንሽናቸው እንትን እንዲሉ ቢቀልዱብኝም እንትን እንዲሉ አደረገ በዛ ሁኔታ ውስጥ አለፍኩኝ ወደ 90 ላይ ነው እንደዛ የሆነው 91ን ሙሉውን አመት ካለፍኩ በኋላ ባለቤቴ ሁሉ ጊዜ ይሄንን በዚህ ሁኔታ እንደሄድኩ ስለምታውቅ ሰዎች መጥተው ሲጠይቋት ነገ ይመጣል ትል ነበር የእምነት ጀግና ነች ልክ ቱሞሮ ጀሩሳሌም ብለው እስራኤሎች እንደሚናገሩ ልክ ቴል አቪቭ ላይ ሆነው ኢየሩሳሌምን ለማግኘት ገና ፕሬዲክት የሚያደርጉትን ጠናስትልኝ የሚባባሉት ቱሞሮ ጀሩሳሌም የተባባሉ ነበር እስራኤሎች ያንን ፕሮፌቲክ ቃል ተፈጽሞላቸው ኢየሩሳሌም እንደወረሱ እሷም እንደዛ ነገ ይመጣል ትል ነበር ሁሉ ጊዜ ሰው ጋር ሄዳ ቤት መጥቶ ይሆናል ብላ እየተጣደፈች ነው የምትመጣው ፐርፐዝሊ ይሄንን እምነት ቢልድ አድርጋለች በዛ ሁኔታ ውስጥ ምንም ባድመ እኮ ማለት ከአስመራ ማለት ከአስመራ ጥቂት እንትን ብሎ ከ1 ኪሎ ሜትር ማለት ነው ከኢትዮጵያ ከአዲስ አበባ ስለዚህ ከመቀሌ ራሱ የትናየት አገር ስለሆነ በሆነ ጊዜ ደብዳቤ ጽፈሽ ወይ ሲመጣ ይጥለዋል ወይ ሲያመጣ ስትል በቃ በሰው ላይ ስንቅና ምናምን የሚያመጡ ላይ አንድ አመት ነው የቆየው በዛ ጊዜ ነው እንግዲህ ባለቤት የምትጠብቅ from the beginning ከዛ ጊዜ ጀምሮ ሁሌ እያለች ተጠብቃለች ካምፕ ነው የነበርነው ሲግናል ካምፕ የሆነች ትንሽ ቤት በስንት መከራ በካርቶን ለይተን እዚህና እዚህ ሁለት ክላስ እዚህ የሚያደርጉት ነገር ይሰማል እዚህ የሚያደርጉት ነገር ይሰማል እንደዚያ ቤት ነው ከዛ ነው የሄድኩት ምክንያቱም አሁን እንደተሰራው አይደል ያኔ ዝም ብሎ ሽንቁልቁል ያነ ቤት ነበረ ሲግናል ካምፕ አካባቢ ላይ ከ22 ወደ ከፍ ብሎ እዛ ከሄድኩኝ በኋላ በዛ ባድመ ላይ እግዚአብሔርን ጠየቅኩት ዴይሊ ወጣና ወክማኔና ባይብሌን ይዤ ጫካ ዲቮሽን ታይም አደርጋለሁ በየጊዜው ጌታ ይናገረኛል ያጽናናኛል ያበረታኛል ፋይናሊ ግን እዚህ አዲስ አበባ ላይ ያለ አዲስ አበባ ላይ የኔ ከኔ ሰራ የነበረ ሲቪል ብሩክ የሚባል የህብረት አምባ ልጅ አለ ኳየር ልጅ አለ በጣም ኢንቲሜሲ ያለን ልጅ ነን አገልጋይ ነው እሱ በሆነ መንገድ ሰዎች ላይ መልእክት ልኮ አንተ እዛ እንድትቀር ተዶልቶ እዛው መደበኛውን እንድትቀር አድርገዋል እዚህ እንዳትመጣ አድርገዋል ለምን እዚህ ከመጣ እኔ ከሄድኩ በኋላ ብዙ ነገር ተበላሽቷል ታስረዋል ስፔር ፓርት ስርቆቱ ኤቭሪቲንግ ተበላሽቷል ማንንም እኔ እንዲመጣ አይፈልግም ምክንያቱም ሰነድ በሰነድ ይሄ የት ስለምን ማለት ነው ስለዚህ እንደዛ ተደርጓል ብሎ እሱ ከነገረኝ በኋላ እነሱ እዛ ደብቀዋል ደብዳቤ ኦሬዲ ቆይቼ ትስል እኔ ከኔ ጋር አብረን የመጣነውን ቲም የጥገናውን ቲም የሴንትራል ከተማውን ቲም ማዕከላዊን ከላኩ በኋላ እኔን አቆያሉኝ ገብቶኛል ቆይ ሲሉኝ ኦኬ የሆነ ክፍለ ጦር ላይ መድበውኝ ፎሬቨር እዛ በረሃ እንዲያቃጥለኝ ነው እነሱ እንደፈለጉ እንዲሆኑ ለማ በቃ ከዛ ጌታው ይሄ ነገር ሊሆን አይችልም ያልከኝ ቃል የተለየ ነው ብዙ አላቆይም ትወጣለህ ብለኛል ይሄን ደግሞ አሁንም በሰዎችም አረጋግጠሃል ምድረበዳ ወስታታል አባብላታል ካክ አሁን ምድረበዳ መጥቻለሁ ከዚህ በኋላ ያለው ስቴፕ በየ100 ሜትሩ የሚተኩሱ ሚሊሻዎች አሉ እኔ ዝም ብዬ ሄዳለሁ ሲገሉኝ ክብሩን ተቀበላለህ አልኩት ሪሊ በዛ እንሰለው ነው የዛን ጊዜ ዲቮሽን ያደረኩት ጌታ ግን አለ በቃ I will take you አለ ያን ቀን I will take you ስለ ሞት መሰለኝ ሪሊ እንዲደንገጥ ብዬ እንደገና ጠየቅኩት how arise and shine በእንግሊዝኛ ነው ያነገረኝ ኢሳይያስ 60 arise and shine የሚል ቃል ውስጥ ይገባ how can I rise and how can I shine where በቃ አሳያለሁ አለኝ አይዲያ ሰጠኝ ትንሽ ጭንቅላቴን አሞኛል ብዬ በተለያየ እንትን ላይ ጀምሬ ነበር እንትን የሕክምና ፕሮሰስ ጀምሬ ነበር እሱም ፕሮሰስ እንዲቀጥል ነገረኝ
በዛ እንትን ውስጥ የመጀመሪያው እኔ ምሳሌ በላ ከገባው እንኳን ከየክፍለ ጦሩ ስለሚመጡ መቶ አለቃ በቃ ትርምስምስ ነው። ሳፋት ምሳ ማልበላበት ጊዜ አለ። ጫማ ለማውለቅ ጊዜ ማታገኝበት ጊዜ አለ። በእንደዚህ አይነት ሁኔታ ካንዱ ከኛ ሻለቃ ሪፈር ተደርጌ የሚቀጥለው ሆስፒታል ሪፈር ይባላል ብዬ አስቤያለሁ። አይፈቀድምም። እንደውም እንዲህ አቋም ኖሮች ጥንካሬ የሰራሽ እየወጣሽ እየወረድሽ እየጻፍሽ ስንት ነው ሜንታሊ ፊዚካሊ አይ ካን ኔቨር ኢማጂን በዚህ መንገድ ይመጣል ብዬ አላሰብኩም። ሄጄ ተናገርኩ። ሻለቃው እንደዚህ አእምሮ ኬዝ አለብኝ ሕክምና አልኩት። አልችልም ማለትና ሪፈር አለ። ሪፈር ስል አዛዡ ኮሎኔሉ ጋር ነው የሚልከው። ኮሎኔሉ እሱን ነው እስከ መጋደል ድረስ የሚደርሱት ሌላው ጋር። እኔ እንትን ስለው ግን ፈቀደልኝ። ይሄ ተአምር ሊሆን ነው። እኔ እንትን ካልኩ በኋላ የሚቀጥለው ወደ 6 ደረጃ ያለ የጦር ኃይሎች የሚወክል ትልቅ ሆስፒታል አለ። ሪፈር አይደረግም። ምንም ሞት ይመጣ ሪፈር አይደረግም። በተለይ በኖርማል ኬዝ ላይ የለም። በጥይት የተበሳሱ ራሱ ሪፈር ሳይደረግ ነው የሚወጡት። እንትኑም አይመችምም። ስፒድ ላይ ብዙ ያው ጦር ግንባር ላይ ያለ ሁኔታ ስለሆነ ይሄንን ብዙ ትኩረት አልተሰጠውም። ከዛ እያለ 3ኛ4ኛ ደረጃ ድረስ እየሄድኩኝ ሚራክል እንደሆነ ገባኝ። ፋይናሊ ሪፈር ካለም በጣም ከተባለም ሪፈር የሚለው ያ ባትሳሮ የሚባል ቦታ ላይ ያለ ከባድመ መጣ ብሎ አዲ ሀገራይ ላይ ሪፈር ካለም ያ ክፍል ነው ሪፈር የሚለው። እንግዲህ ሜንታል ኬዝ ላይ እዛ ጋር የሚደረግ ነገር የለም። እኔ ያን አላውቅም። እግዚአብሔር በዛ ሁኔታ ውስጥ አሳልፈኝ ገብቼ እንትን ልል ስል ሰልፍ ይዤ በዚህም ብዙ ሰዎች ተሰልፈዋል። ዶክተሮች ደግሞ እንዲም ተሰልፈዋል። ሲቪል ዶክተሮች አሉ በዘመቻ የሚሰሩ በቃ የትልቅ ባንጋሉን ትልቅ አዳራሽ እንደዛ ነው። ወዲያው የሚቀጥለው ላይ እንደዚህ ልገባ ስል 3 4 5 እንትን አለ። በዚህም በኩል 3 4 5 አለ፣ በዚህም 4 5 አለ። እኔ ሲደርሰኝ አንዱ ጋር ልደርስ ስል ቆያለኝ። ከፊት ለፊት ያለ አንድ ወጣት ዶክተር አሳየኝ። ወጣት ዶክተር እና ሻለቃ ዶክተር ሲጣሉ አሳየኝ። የሆነ የሕክምናውን እንትን የሚጠረንፈው ሚሊተሪ ዶክተር ነው እና ተጽዕኖ አድርጎባቸው እስክሪፕቶሩ እንትን ሲል አሳየኝ። እዛ ጋር ሄዳለኝ። ሌሎችን አስቀደምኩና እሱ ጋር ክፍት እስኪሆን እስኪረጋጋ ጠበቅኩና እሱ ጋር ሄድኩኝ። ጌታ አምላክ ይባርክ ፓስተር። አሜን። የፕሮግራማችን ተከታታዮች የዛሬው ምስክርነት በዚህ ላይ እንፈጽማለን። የሚቀጥለውን ክፍል በሚቀጥለው ሳምንት ይዘንላችሁ እንቀርባለን። እስከዚያው ድረስ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ደህና ሁኑ።